የድንገተኛ ጊዜ ፈንድ እንለዋለን። ይሄ የድንገተኛ ጊዜ ፈንድ እንግዲህ ኢንሹራንስ በመባል ይታወቃል። ህይወት በአጋጣሚ ተሞላች። ባልታሰበ አጋጣሚዎች ዝብርርቋ ሊወጣ ይችላል እና ያን ጊዜ የሰው ፊት ከምናይ ቢያንስ ለ3 ወር ያለምንም ገቢ ብንቆይና ለ3 ወር እኛን ተንከባክቦ ሊያቆየን የሚችል ተቀማጭ ሊኖረን ይገባል ነው። ይሄ አላስፈላጊ ከሆነ በጣም ወለድ እያለው በችግራችን ምክንያት ከምንበደረው ብድር ሊያድነን ይችላል። ሁለተኛው ሰው ዲከመትም ያድናል እውነት ለመናገር እና ቅድምዬ ቁጠባ ስላችሁ አቆጣጠቡ እጅግ በጣም ወሳኝ ነው። ምን ማለት ነው ይሄ? እንደነገርኳችሁ ለድንገተኛ ጊዜ የሚሆን ለኢንቨስትመንት የሚሆን ቁጠባ አለና ይሄንን በስፋትና በጥልቀት እመጣላችኋለሁ። ሌላው ዕዳን በአግባቡ መያዝ ነው። ከፍተኛ ወለድ ያላቸውን ዕዳዎቻችሁን መጀመሪያ ላይ መክፈል እጅግ በጣም ወሳኝ ነው። ከአደጋም ይታደጋችኋል። ዕዳ ማለት የነገ ገበያችን ዛሬ ላይ መብላት ነው ትርጉሙና የቁጠባ ተቃራኒ ማለት ነውና ይህን ነገር በደንብ ብታስቡበት ዕዳችሁ መጀመሪያ ላይ ብትከፍሉ ይበልጥ ደግሞ ወለዱ ትልቅ የሆነውን መጀመሪያ ላይ ብትከፍሉ እጅግ በጣም አዋጭ ነው ማለት ነው። 7ኛ የባንክ ሂሳብን መለየት። እንደኔ ምክረ ሐሳብ እንዲያውም የቁጠባ አካውንታችሁን ዕለት ዕለት ከምትጠቀሙበት አካውንታችሁ ፍጹም ለዩት። የቁጠባ አካውንታችሁ ኤቲኤም ካርድ ባይኖረው ራሱ እጅግ በጣም የተመረጠ ነው። የባንክ አብዛኛውን የሚሰጡት ሰርቪሶችን ባትጠቀሙበት የቁጠባ አካውንታችሁን ለቁጠባ ብቻ ቢሆን እጅግ በጣም ምርጥ ነው። 8ኛ የዋጋ ግሽበትን መረዳት እና ምን ማለት ፈልጌ ነው? ብር ዝም ብሎ ባንክ ማስቀመጥ ብቻ በቂ ላይሆን ይችላል። እውነታውም እሱ ነው። የገንዘብ የመግዛት አቅም ዕለት ዕለት እየወረደ በእኛ ሀገር ኬዝ ደግሞ ይሄ ነገር በጣም አሳሳቢ ደረጃ ላይ የሆነ ነው። የኑሮ ውድነቱ እጅግ በጣም እየናረ ነው። እቃዎች በየዕለቱ ዋጋቸው ይጨምራል። በዚህ ምክንያት ዛሬ 8000 ብር ባንክ ቢኖረኝ ከ3 ወር በኋላ ላውጣው ብል ዛሬ 8000 ብሩ የሚገዛውን የዛሬ 3 ወር 8000 ላይገዛው ይችላል። የምንፈልገውን ያንን ተመሳሳይ ዕቃ ማለት ነውና እጅግ በጣም አስቸጋሪ ነው። የኑሮ ውድነትና ኢንፍሌሽን የዋጋ ግሽበት ማለት ነው የምትለውን ሐሳብ በጣም በጥልቀትና አስፈላጊ የሆኑ መሰረታዊ ሐሳቦች ስላሉት በጥልቀት ገብተን እናያለን በቀጣይ ቪዲዮ። ለጊዜው ግን እዚህ ላይ እናቁመው። ሌላኛው 9ኛው ነጥብ የጅምላ ግዢ ነው። የማይበላሹ የቤት ውስጥ ፍጆታዎችን በጅምላ መግዛት በችርቻሮ ከሚወጣው አላስፈላጊ የሆነ የዋጋ መዋዠቅ የሚያመጣው ብክነት አለ አይደል? የገንዘብ ብክነትን ያስቀርላችኋል ማለት ሽሮ፣ ዘይት፣ ሽሮ፣ ዘይት፣ ጤፍ እንዲህ የመሳሰሉትን የምግብ ፍጆታዎችን በጅምላ መግዛት እጅግ በጣም አዋጭ ነው ማለት ነው። 10ኛው ህግ በጣም ወርቃማው ህግ እለዋለሁ። የ24 ሰዓት ህግ ይሉታል ኢኮኖሚስቶቹ። የ24 ሰዓት ህግ ምንድነው? አንድን ዕቃ ለመግዛት ከፍተኛ ጉጉት ሲያድርባችሁ ለ24 ሰዓት ታገሱ። አእምሯችሁ ከስሜት ተላቆ በምክንያታዊነት ማሰብ ሲጀምር ያን ዕቃው ሁላ ላይ ያስፈልጋችሁ እንደሚችል ታስባላችሁ ወይንም ታውቃላችሁ እና ልትሰው ትችላላችሁና ካላስፈላጊ ከድንገተኛ ወጪና በቃ አለ አይደል ፓኒክ ባይንግ ይሉታል ነጮቹ። ድንገተኛ የሆነ ስሜታዊ የሆነ ግልፍተኛ የሆነ ወጪ ሊሰብራችሁ ይችላል። እንዴት ይሄን ገዛው ልትሉ ትችላላችሁና በጣም ተጠንቀቁ ለማለት ነው። 11ኛ ትናንሽ ወጪዎች ነው። በየቀኑ 50 ብር 100 ብር ቅድም ወጪያችሁ መዝግቡ አላልኳችሁም? ይሄ ለምን እንደሚጠቅም ታውቃላችሁ? 100 ብር በአመት ብታሰሉት በእያንዳንዱ ቀን በ365 ብታሰሉት እርግጠኛ ነኝ በየቀኑ ከዚህ በላይ ታወጣላችሁ አላስፈላጊ ሆኖ ማለት ነው። እና በአመት እጅግ በጣም ትልቅ ካፒታል ይመጣል ነው። እንደዚህ ትናንሽ ወጪዎች የሚባሉት 50 ብር 100 ብር የምንላቸው እንደው በቁጠባ መልክ አሁን ደግሞ ለመቆጠብ በጣም እጅግ አመቺ የሆኑ እነዚህ ማለት ለውጭ አመቺ የሆኑ ስርዓቶች መጥተዋል። እኛ ግን ለቁጠባ ብንጠቀምበት እጅግ በጣም አዋጭ ሊሆን ይችላልና ትናንሽ ወጪዎቻችንን ብንቀንስ በአመት እጅግ ገራሚ የሆነ ካፒታል ልናገኝ እንችላለን የሚለውን ምክረ ሐሳብ ለግሳችሁ ፈልጌ ነው። 12ኛ የገቢ ምንጭን ማብዛት።
አንድ ነገር ላይ ችክ አትበሉ። በዚህ ዘመን ገንዘብ ልታገኙበት የምትችሉባቸው በጣም ብዙ መንገዶች አሉ። አንድ ሰው የሆነ ቤት ተቀምጦ በመንገዱ ላይ ብቻ እናንተ እስካሰባችሁበት ድረስ ብቻ የተለያዩ የገንዘብ ምንጮችን በመፈለግ የመቆጠብ ህልማችሁን ልታሳኩ ትችላላችሁ ማለት ነው። እንደሚታወቀው ነው ቁጠባ ብቻውን አያበለጽግም። በቃ ካለን እውቀትና ክህሎት ተነስተን የሆነ ሀሳብ ክሬት ማድረግ አለብን፣ ኢንቨስት ማድረግ አለብን። ከዛ ሲጀመር የቆጠብነው ስለምንድን ነው? 13ኛው ነጥብ በራሳችን ላይ ኢንቨስት ማድረግ ነው። እውነት ለመናገር ኢንቨስት ማድረግ የሚችል አእምሮ መገንባት ይቀድማል እኮ ከሁሉም ነገር በላይ አእምሮ ማሰልጠን እጅግ በጣም ወሳኝ ነው። በቃ ድድብናችንን አምነን መቀበል አለብን። እስከዛሬ እየቀረ ነው ለምንድን ነው? የቱ ጋር ነው ያለ ነው? ዛሬም ስለ ቁጠባና ብድር ማውራታችን እኮ በጣም አሳሳቢ ነገር ነው ለመናገር። በእርግጠኝነት ከኔ ጋር ይህን ትሬድ እንቀጥላለን። እጅግ በጣም ትልልቅ ሀሳቦችን እና የኢንቨስትመንት ሀሳቦችን የምናወራበት ቻናል ይሆናል። ብቻ እኔን እንዳትተውኝ፣ እንደ ግል አማካሪያችሁ ቁጠሩኝ በነፃ። እና 14ኛው ነጥብ ምንድነው? ግልጽ ግብ መያዝ ነው። እውነት ለመናገር 13ኛው ላይ ግልጽ ያልሆነላችሁ ነገር ካለ ትልቁ ሀብታችሁ እናንተ ራሳችሁ ናችሁ ለማለት ነው። በራሳችሁ ላይ ኢንቨስት አድርጉ ስል ማለት ነው። አዳዲስ ክህሎቶችን መማርና እውቀትን ማዳበር ነገ የተሻለ ገቢ እንድታገኙ ያደርጋል። ይሄ እጅግ በጣም ግልጽ የሆነ ነገር ነው። ወደ 14ኛው ነጥብ ስገባላችሁ ግልጽ ግብ መያዝ ብያችኋለሁ። ግልጽ የሆነ ግብ መያዝ ማለት ለምንድነው መቆጠበው የሚለውን መልስ ካገኛችሁለት ቁጠባ አይቸግራችሁም። ልባችሁ ይነሳሳል፣ አይምሯችሁ ያምናል፣ የምታደርጉትን ነገር ታውቃላችሁ ማለት ነው። እና ለኢንቨስትመንት ነው፣ የሆነ ዕቃ ለመግዛት ነው፣ በፊት ህልማችሁን ለመኖር የሆነ ካፒታል አስቴት ለማግኘት ለምንድን ነው የምትቆጥቡ? በደንብ ለዩትና ያኔ በደንብ ሞቲቫችሁ አሪፍ ሊሆን ይችላል የመቆጠብ ማለት ነው። 15ኛው እና የመጨረሻው በትንሹ መጀመር ነው። ትልቅ ሀብት የሚገነባው ከትንሽ ሳንቲም ነው። ዛሬ መጀመር ነገ ትልቅ ለውጥ ያመጣል። ቻይኖቹ ምን ይላሉ መሰሏችሁ? ዛፍን ለመትከል ምርጡ ጊዜ የዛሬ 20 ዓመት ነው። ሁለተኛው ምርጡ ጊዜ ደግሞ አሁን ነው ይላል። ዛሬ ጀምሩ፣ ከትንሽ ጀምሩ፣ ምንም ችግር የለውም። እስካሁን የነገርኳችሁ 15 ነጥቦች አሉ። እውቀት ብቻውን በቂ አይደለም። እጅግ በጣም መልፋት አለባችሁ። ራሳችሁን መቆጣጠር አለባችሁ። ራሳችሁን መግዛት አለባችሁ። በነገራችን ላይ ማወቅ ነው ወደ መግዛት የሚሄደው እንጂ ከመግዛት ወደ ማወቅ ልትራምዱ አትችሉም። ራሱን ያላወቀ ሰው እውቀት እንደሚያድን ታውቃላችሁ። ማለት ማስተዋል ስትጨምሩበት ማለት ነው። ጥበብ ስትጨምሩበት ማስተዋል። ጥበብ ማለት ምንድነው? ሰብአዊነት ነው። ሌላ ምንም ነገር የለውም። እውቀታችሁን ከጥበብና ከማስተዋል ጋር ካዋዳችሁት ያድናችኋል፣ ከስግብግብነት ያድናችኋልና ልብ በሉ። እነዚህ 15 ነጥቦች ቢያንስ አንዱን እንኳን ዛሬ መጀመር አለባችሁ። እና በመጨረሻ ይህን ቪዲዮ ጠቃሚ ሆኖ ካገኛችሁ ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። እኔም ጀማሪ ነኝ፣ እናንተም ኢኮኖሚክስ ሀሳቦችን የምር ይጠቅማሉ የሚለውን እንደ ቅምሻ እየቀመሳችሁ እንደሆነ በጣም እርግጠኛ ነኝ። ሌሎች ቻናሎች ለማለት ፈልጌ አይደለም። በመሰረታዊነት ግን ከቤት ውስጥ አውጥቶ ላብራቶሪ ውስጥ ከተውታል ኢኮኖሚክስ ማለት ነው። በጣም በቁልፍ ቃላትና በአንዳንድ ነገር በመዝጋት ዛሬ ግን እነሱን ቁልፍ እየከፈትኩላችሁ እየበረገርኩላችሁ ጥሩ ንቃተ ህሊና ይኖረናል ብዬ አስባለሁ። እናንተ ላይ ንቃት ለመፍጠር ነው። በእርግጠኝነት ጥሩ መንገድ ይኖረናል። ይመቻችሁ። በነገራችን ላይ እንዳትረሱ ሰብስክራይብ አድርጉ ፕሊዝ፣ ፈልገዋለሁ።